ሰላም ሰላም፣ እንዴት ናችሁ ፋሚሊ? አማን ነው፣ ሰላም ነው አለን ይመስገን። ዛሬ የመጣሁት ቪዲዮ ያው ትናንትና የለቀኩትን ቪዲዮ አይታችሁታል ብዬ አስባለሁ። እባክሽ ወደዛ። ለማንኛውም አጥቂ በኋላ ደውልልኝ። አንቺ ዝም በይ እንዳልልሽ። እና ስለሱ ጉዳይ ላወራችሁ ነው የመጣሁት። ትንሽ አለመግባባት ተፈጥሮ ነበረ በቲጂ እና በቶኒ መካከል ማለት ነው። ማለት እሷም መረዳት አልቻለችም፣ ቶኒም ደግሞ አርፍዶ በመጣም ስትቆጣ ምናምን መቋቋም አልቻለም፣ ጥሎን ሄደ ምናምን ነገር እንዳያችሁት አኩርፏል። እሷም አኩርፋለች። እኔ በመሀል ቤት እንደውም አይታችሁን ከሆነ በቃ ተጨነቁ፣ ለማን ማገዝ እንዳለብኝ ሁላ እንትን እስከማጣ ድረስ ማለት ነው። ቲጂንም እንዳላግዛት ቶኒ ከፏል ብዬ አሰብኩኝ። ቶኒንም እንዳላግዘው ደግሞ አርፍዶ ነው የመጣ። እሱም ረዥም ሰዓት ነው ያስጠበቀን ምናምን የነበረ በሰዓቱ እና ያው ምንም በቃ ላግባባቸው ሞክሬ ነበር እንዳያችሁት። ግን ያው እሷም አዲስ ስለነበረች ለኛ ቲማችን ውስጥ ማለት ይህን ስራ ስትሰራ ነው እንጂ ከኔ ጋር በደምብ ተዋወቀ። ቶኒ ጋር ግን አዲስ ነው ምናምን ግንኙነታቸው እና ያን ነገር ሶልቭ ማድረግ ስላለብኝ ቶኒን አሁን ባይዘው መሽቷል። ከስራ ተመልሼ ነው እና ከስራ ስመለስ ቤትና ምናምን ብየዋለሁኝ። ስለዛ ጉዳይ ለዋራው ነው ያው ሶልቭ መደረግ ስላለበት እንደዚህ አይነት ነገሮች ከዋሉ ካደሩ ብዙ ሰፊ የሆነ ነገር ስለሚፈጥሩ ጥላቻ ምንም ሊሆን ደስ የማይል ነገር ስለሚፈጥሩ ቶኒን ለዋራው በስልክ ደውዬና ብየዋለሁኝ እና እንግዲህ ሲመጣ ደግሞ የእሱን ኦፒኒየን የምንሰማ ይሆናል። ምን ሀሳብ እንዳለው ምናምን እኔ ያው እንግዲህ ለማስታረቅ ሞክራለሁ። ባይ ዘ ቮይስ አልነግራችሁ ለምን መሰላችሁ ቪዲዮ መቅረጽ የፈለግኩኝ ያው እንግዲህ እናንተ የኛ ቤተሰብ ስለሆናችሁ ያለውን ነገር እንዳለ ማወቅ ስላለባችሁ ምን እንደተፈጠረ ምን የሆነ እንደሆነ ማወቅ ስላለባችሁ ነው ቪዲዮ የቀረጽኩት። እና ደግሞ እንግዲህ ቶኒ እየመጣ ነው፣ ደውዬለታለሁ ቅድም እና ቤት ምናምን ብየዋለሁ። ሲመጣ ደግሞ እሱ ጋር ያለውን ነገር ምን ሀሳብ እንዳለው ምናምን እናወራለን። አብራችሁን ቆዩ። ሶ ፋሚሊ ቶኒ መጥቷል። እንግዲህ በስልክ ኖርማሊ አስረድቼዋለሁ። ለእናንተም እንደነገርኳችሁ ቅድም ያለውን ሁኔታ ምን ሀሳብ እንዳለው ያው የዛን የተፈጠረው ነገር የሁላችንም ጥፋት ነው ብዬ አላስብም። አንተም አጥፍታል፣ እሷም አጥፍታለች። ደግሞ በዛ ላይ ነገሮችን ማክረር ጥሩ ስላልሆነ እዙ ላይ ሶልቭ መደረግ ስላለበት ማደር ምናምን የለበትም። እንደዚህ አይነት ኬዝ ብዬ ስላሰብኩ ነው ደውዬ እንድትመጣ ያደረግኩ። ያው በስልክ አውርቻለሁ ያለውን ነገር። ስለዛ አሁን ቲጂም ኦፍኮርስ ደብሯት ነበር ሄደች ዛኔ። አንተም ደብሮ ጥለኝ ነው የሄድከው። ያው እሷ መሸኘት ስላለብኝ እንደውም ትንሽ ቆይቼ እኔ ሸኘኋት ምናምን ነገር እሷን እና በዛ ላይ አንተ ያለህን ሀሳብ ተናገርና ሶሉሽን መፍጠር ስላለብን ማለት ነው። ካሜራ ያደረኩት ደግሞ ያው ግዴታ ፋሚሊዎቻችን ማወቅ አለባቸው ስለኛ ምን ላይ እንዳለ ምናምን። እንግዲህ ቤተሰብ ሆነዋል እነሱም፣ ስለዛ ማወቅ ስላለባቸው ነው። ያው ቅድም አውርተን ነበረ። ያው ፋሚሊ እኔ እንኳን እንዲቀረጽም አልፈለኩም ነበረ። ምክንያቱም ገና ከመጀመራችን እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩም ነበር። ገና ብዙ ነገር እንሰራ ሰዎች ነው። ገና ከመጀመሯ እንደዚህ አይነት ነገር በቀላሉ እንደዚህ መናደድ፣ እንደዚህ የሆነ የማይሆን ነገር መናገር ምናምን የለባትም ብዬ ቅድም በደንብ አውርተን ነበር። ያው መቀረጽ አለብን ስላለ ነው እና እንደኔ ግን ማፕያውንም ቢሆን ብትቀርጽ ባይነኝ። ምክንያቱም ከመጀመራችን እንደዚህ አይነት ነገር ከፈጠረችብን ወደፊት ላይ ችግር ትፈጥርብናለች። ምክንያቱም ያንተና እኔ ጓደኝነት ከመጀመሪያውም ጀምሮ አይታል በብዙ ነገር የተፈጠረ። ስለዚህ የማይሆን ሰው በቀላሉ የሚናደድ ነገሮችን ሳያገናዝብ ከሚናገር ሰው ጋር ስንቀጥል ሌላ ችግር እንዳይፈጥርብን ብዬ ነው ማስበው ማለት ነው። ስለዚህ ከወዲሁ እሷ ምክንያቱም ሌላ ችግር እንዳትፈጥርብን አሁን ቢሆን ምክንያቱም የሆነ ስራ ስትሰራ ተነጋግረህ ታጠፋለህ። አሁን አንተ ዳኒ ስንሰራ ታስታውሳለህ። ማጥፋት አለ ባጠፋ እንኳን እላፊ ቃል አትናገረኝ። ብታጠፋ እላፊ ቃል ላኮርፍ እችላለሁ፣ ታኮርፍ ትችላለህ። ከዛ ግን ያው ችግር ነው እውነት ነው ምናምን ብለን ተነጋግረን ነው አይደል የምንፈታው። እንደዛ ነው እኔ የማምነው። እንደዚህ ሌላ ነገር መናገር ምናምን ጭራሽ እኮ ሰድበኛለች። ቪዲዮ እኮ እያየሁት ነበር። ማለት መለቀቅ ስላለ እኔ አሁን ቪዲዮ ባለቀው ደስ ይለኝ ነበር፣ ግን መለቀቅ ስላለበት ነው የለቀኩት።
እሺ ይለቀቅ፣ ኦኬ ችግር የለውም። ምክንያቱም የነበረውን እኔ ነግሬህ ነበር አትልቀቀውም ብዬ ነበር። ግን ደግሞ በቃ ፋሚሊ ማወቅ አለበት። አሁን እሷም ከኛ ጋር ማስቀጥል ከሆነ በዚህ ምክንያት እንደቀረች ማሳወቅ አለበት። የምትቀጥል ከሆነ ደግሞ ላይክ እኔ ምን አስባለሁ ወደፊት ከዚህ በላይ ቻሌንጆች ይመጡብናል። ከዚህ በላይ ከባባድ ነገሮች ወደኛ ይመጣሉ፣ ሊያጣሉን የሚችሉ ነገሮች። ይቺ ቀላሏ ነገር ካጣላችን ይህን ነገር ሶልቭ ማድረግ ማንችል አቅም ከሆነ ያለን እኛ ላይክ እንደ ደካማ ነው የምንታየው ብዬ አስባለሁ። ምክንያቱም ኤክስፔክት የሚደረግብን ነገር ብዙ ነው ከኛ። ይችን ነገር ቻሌንጇን በቃ ማለፍ መቻል አለብን እኮ። ገባኝ። እኔ እኮ እውነትህን ነው፣ እርግጥ ነው ከዚህ በላይ ብዙ ቻሌንጅ ቢገጥም እንኳን ሶልቭ አድርገን መሄድ ግዴታ አለ። ከመቅረት ይልቅ ወደፊት ማለት የተሻለ ነው ብዬ ነው የማስበው። ነገር ግን እንደዚህ አይነት ላይ ግን ቀድመህ መጠንቀቅ ወይም ቀድመህ መፍታት ትችላለህ። ምክንያቱም አሁን እሷ ገና እየጀመረች ነው ከኛ ጋር አይደለ? ለሶስት ቪዲዮ ነው የሰራችው። ስለዚህ ነገር ከምታበላሽብን ነው እኔ ምክንያቱም አሁን አንተና እኔን እኮ ልታጣላን ነው እዚህ በኋላ ማለት ለምን እንደዚህ እንዴት እንደርሳለን? እኔ እናንተን እኮ ስንት ነገር ያላጣላን ሰዎች ነን። እንኳን አሁን እኮ የዛኔ ማለት ትናንትና ካስበው አይቶ ከሆነ እኮ እንዴት ነው ስትሆን የነበር እሷ በጣም እየተናገረች ይሄ ነበር። እንዲሁም ምን እኮ በሰዓቱ ስሜታዊ ነበረች እኮ ገባኝ። እኔ በሷ ቦታ ቢሆን ባይዘው እንደዛ እንደማደርግ አስባለሁ። ማለት አንተ አሁን ለኔ ጓደኛ ስለሆንክ ዝም ብዬ ጠበቅኩ መሳደብ፣ ግን እሷ ቦታ እሷ ጓደኛዋ እንደዛ አርፍዳብን ቢሆን ባልሳደብ እንኳን ኢቭን ስድብ አልሳደበችም። ኖርማሊ ባልሳደብ እንኳን ግን ያን ያህል ኢሞሽናል ሆናለሁ። አልሳደበችም፣ ስድብ አልወጣች ማለት ለምን ስድብ አንተ ጋር መስራት አልፈልግም እንጂ አለች። አልሳደበችም ማለት አልሳደበችም። እስካሁን ድረስ እያገዛት ነው። ኢትስ ኦኬ ችግር የለውም። አሁን እኔ እኮ ማፒ ምንም ብትለኝ ኢትስ ኦኬ እልሃለሁ። ቅድም አውርተናል። አንተ በምትለው ነገር ኢትስ ኦኬ ችግር የለውም። ምክንያቱም እኔ እሺ ብዬ እሷ ጋር ብቀጥል እኔ የሚጎዳኝ ነገር ማሰብ አለ። በራሳችን ሶል ማድረግ እናስባለን፣ ግን ደግሞ ይሄን መለማመድ መቻል አለበት። መለማመድ አለበት። አሁን ለምሳሌ በስራ መሀል ላይ ግጭት ይፈጠራል። በግጭት መሀል ላይ ደግሞ ተነጋግሮ ሶልቭ ማድረግን መለማመድ መቻል አለበት። አሁን ወደ እኔ ሀሳብ እየመጣልኝ ችግር ይፈጠራል። እኔ እኮ በዚህ ዓለም ምንም ብያለሁ። እኔ በፊት ታውቀኛለህ እኮ ግን እሷ አሁን እንደዚህ አሁን እኔ ዲቴል አታውቀኝም። እሷ አይደለ ለዛም ምን አይነት ሰው እንደሆንኩም አታውቅም አይደለ? ገና ሰው የተፈጠረው ለዛ ነው እንጂ ባህሪን ብታውቀው እሷም አትናደድም በእርግጠኝነት። እና እንደዚህ አይነት ሰው ደግሞ አሁን እሷ እንደዚህ ብድግ ከማለት ይልቅ ተነጋግረህ እሱን ማድረግ በቃ በመነጋገር ደግሞ ነፍ ነው ይመጣል። እሷ ስትናገረኝ እኔም ከተናገርኳት ግን ታፈርሰዋለህ ማለት ነው። እና ያን በማለት ነው እንጂ እኔ ቅድምም እንዳወራኸኝ ከሆነ ኢትስ ኦኬ። አሁን እኔ ቤተሰቦችን ማስቀየም አልፈልግም፣ አንተን ማስቀየም ስለማልፈልግ እየጠበቁ ስለሆነ እኔ ምንም በምትለው ኢትስ ኦኬ መቀጠል እንችላለን። በጣም ዋናው እሱ ነው። አንደኛ እሷንም አናግራታለሁ እኔ ለብቻዋ አናግራትና ምን እንደተሰማት ሀሳቧን ምናምን እቀበላለሁ። እሱንም ማሳያቸው ይሆናል። ፋሚሊ ግን አሁን እኛ እንደዚህ አይነት ነገሮች ደጋግሞ ይመጣሉ። ግባባትና በሀሳብ አንድ መሆን ይጠበቅብናል ብዬ አምናለሁ። እና ለዛ ነው እንግዲህ አንተንም እንድትመጣና ቪዲዮ እንድንሰራ ያደረኩህ እንጂ ኖርማሊዝም ብለን ማውራት እንችል ነበር። ግን ፋሚሊም ማወቅ አለበት ይሄን ጉዳይ። ኢትስ ኦኬ ማወቅ አለበት፣ ይቻላል ማወቅ። ምክንያቱም ያኛውም ተፖስቶ በግማሽ መቅረትም የለበትም። እስከ መጨረሻው መሄድ ይቻላል። ግን እሷን ግን ገና እኮ እሷ እኮ ኢቭን እንኳን እሷም እምቢ ልትለን ትችላለች። አላውቅም አሁን ቢያንስ ያንተን ጓደኛ ስለሆንክ እርግጠኛ መሆን ስላለብኝ ነው አንተን መጥቼ ዛሬ እንደዚህ ያልኩ። ማውራት መቻል ያለብን ነገር ማዘጋጀት መቻል አለብን። ምክንያቱም ሳናወራ የምንቀጥል አይመስልም እኮ እናወራለን እንጂ ለምን ደግሞ እሱንማ ግድ እኮ ምክንያቱም ማድረግ ያለብን አሁን ለምሳሌ እኔ እሷንም ማውራት አንተ ስታረፍት እኔ የምቆጣ ከሆነ እኔ ሳረፍ ልክ እንደዛ እሷም ስታረፍ እንደዚህ የሚሆን ከሆነ ኖ በቻልነው መጠን ቀድመን ለመድረስ መሞከር። አንድ ሰው ግን ከአቅሙ በላይ ሲሆንበት እንደዛ ችግር ይፈጠርበት አይደለ? ያን መረዳዳት መቻል አለብን ብዬ ነው የማስበው። ምክንያቱም ስራ ለመስራት እኔ ኢትስ ኦኬ በቃ ዋናው እሱ ነው፣ እንድንረዳዳ ነው የምፈልግ። እንግዲህ ቶኒ ተስማምቷል በእርግጠኝነት በሀሳቤ። የእሷን ደግሞ ሀሳብ እንሰማለን። ያው እንግዲህ ቅር ካላትም አላቅም ቅር ብሏታል። የዛኔ ግን ደግሞ ያው እንደ ቶኒ አስረዳትና ያለውን ነገሮች ተግባብተን ተነጋግረን መፍታት እንዳለብን አምነን እንቀጥላለን ብዬ ተስፋ አደርጋለሁኝ። ያው እንግዲህ አንተ ተስማምታል።
ተቀበለው። አዎ ሶ ፋሚሊ እንግዲህ እሷን ደግሞ ይዤላችሁ እመጣለሁ ሌላ ቪዲዮ ሳገኛት ለብቻዋ። እንግዲህ እንደዚህ ምሽት ላይ ሊሆን ይችላል ማግኛት ትንሽ ስራ ስለምንውል ምናምን ቢዚ ስለምንሆን። እስከዛው ድረስ ሰላማችሁ ብዝት ይበልልን። ባይ ባይ።